ዛሬ እንግዲህ ማሳያችሁ እንዴት ኢንተርናሽናል ፔመንት ሳይኖራችሁ ኢትዮጵያ ውስጥ ገንዘብ መስራት እንደምንችሉ ነው። መጀመሪያ ላይ ክሮም ላይ እንገባለን። እንደ አዲስ አካውንት ብትከፍቱ ከሆነ የቡና.com ብላችሁ ሰርች ታደርጋላችሁ። እኔ አካውንት ስለከፈትኩኝ የቡና.com የሚለውን ክሊክ አድርጌ እገባለሁ። ይሄ ፕላትፎርም የሚጠቅመን ዲጂታል ፕሮዳክቶችን ማለትም ኢቡክ ፕላነር እና ሌላ ደግሞ እንደ ፊዚካል ፕሮዳክቶችን እና የተለያዩ ቡኮችን መጽሐፍቶችን መሸጥ እንችላለን። እዚህ ጋር ኢሜይላችሁና ፓስወርዳችሁን በማስገባት አዲስ አካውንት መክፈት ትችላላችሁ። እኔ የከፈትኩት አካውንት ስላለ እናንተን ለማሳየት እሱን ክሊክ አድርገን እንገባለን እና ይሄንን ስራ ለመስራት የሚያስፈልጋችሁ 3 አይነት ፔመንት ሜተድ አለው። ከነዛ መካከል አንዱ ቴሌብር ነው። እኔ መጀመሪያ ዋሌት የሚለው ላይ እንሄዳለን። እዚህ ጋር ምንም የሰራ ነው ብር ስለሌለ ዊዝድሮ የምናደርገው የለም። ፔመንት ሜተድ ደግሞ ለማስቀመጥ ከፈለግን እዚህ ጋር እንደምታዩት ነው፣ ምንም የለም። ፔመንት ሜተድ ማስቀመጥ ከፈለግን ባንክ የሚለው ላይ እንገባለን። ከዛ ስማችንን ቴሌብር ካለን በቴሌብር፣ ኤምፔሳ ካለን በኤምፔሳ፣ በ3 አይነት ሜተድ አሉ። እናንተ ባላችሁ ሜተድ ክሊክ ቼንጅ እያደረጋችሁ ማስቀመጥ ትችላላችሁ። እዚህ ጋር ደግሞ ስልክ ቁጥራችሁን ታስቀምጣላችሁ። ከዛ በኋላ ባንካችሁን ኢንፎርሜሽን ከሞላችሁ በኋላ ወደ ሾፕ እንሄዳለን። ሾፕ ላይ ከሄድን በኋላ እዚህ ጋር እንዳያችሁት ነው ምን ያህል ሸጣችሁ፣ በወር ምን ያህል እንደሰራችሁ አቬሬጅ ሪዛልት ያመጣላችኋል። እዚህ ጋር አዲስ ስለሆነ እስካሁን ምንም አልሰራበትም። ወደ ሊስቲንግ እንሄዳለን። ወደ ሊስቲንግ በምንሄድበት ሰዓት ከዚህ በተጨማሪ ዲጂታል ማርኬቲንግ ኮርስ የምትፈልጉ ከሆነ እዚህ ጋር ያለላችሁ 300 ብር ሲሆን በውስጡ የምታገኙበትም እንዴት መስራት እንደምችሉ፣ እንዴት ዲጂታል ማርኬቲንግ መጀመር እንደምችሉ እና ስለ የቡና.com ከዚህ በላይ የምትፈልጉ ከሆነ ተጨማሪ ማብራሪያ ያለላችሁ እናንተ ጋር የሚመጣላችሁ እንደዚህ አይነት ፔጅ ነው። ዳውንሎድ ነው የሚለውን ይህንን ክሊክ በማድረግ እዚህ ጋር ስማችሁን፣ ላስት ኔማችሁን፣ ፎን ነምበራችሁን እና ኢሜይላችሁን በማስገባት ከዛ በባንክ አማራጭ ማድረግ ትችላለች። ከዛ ኮምፕሊት ፔመንት ነው የምትሉት። እንደን ይህንን ዲጂታል ማርኬቲንግ ኮርስ መጨረስ ትችላላችሁ ማለት ነው። በቀጣይ ቪዲዮ እናንተ እንዴት የራሳችሁን ዲጂታል ፕሮዳክቶችን ወይም ፊዚካል እና የራሳችሁን መጽሐፎች እንዴት ፐብሊሽ እንደምታደርጉና ኦንላይን ላይ ገንዘብ መስራት እንደምትችሉ አሳያችኋለሁ። ኔክስት ፓርት የምትፈልጉ ከሆነ ኮሜንት ላይ ፓርት 2 ያላችሁ በመጻፍ ሰብስክራይብ እና ሼር በማድረግ ሌሎች ዲጂታል ማርኬቲንግ ኮርስ ለሚፈልጉ ሰዎች አድርሱላቸው። ታንክስ ፎር ዋቺንግ።